የምን ኪዳነ ምሕረት ነው? የለም ኪዳነ ምሕረት ኢየሱስ ነው ብለው የሚከራከሩታቸው። ስለዚህ ቀኑ የኢየሱስ ነው ይላሉ። ይውላችሁ እንኳን ቀኑ የቀኑ ፈጣሪ ኢየሱስ የማርያም ሆኗል። የማይሆነው ነገር ሆኗል። እሷ ላይ ለማንም የማይሆን ለእሷ ብቻ የሆነ አንድ ነገር አለ። በድንግልና ጸንሶ በድንግልና መውለድ። ማንም ሴት የማትሆነው ክርስቲያኖች ያው ታውቃላችሁ፣ እንደ ጴጥሮስ ያሉ ሐዋርያ ሊወለዱ ይችላሉ። እንደ ቅዱስ ጊዮርጊስ ያሉ ሰማዕታት ሊወለዱ ይችላሉ። በስብከት የታወቁ ሊቃውንት ምሁራን ሐዋርያ ሊወለዱ ይችላሉ። እንደ ድንግል ማርያም አምላኳን ልትወልድ የምትችል ሴት በምድር ላይ አትደገምም፣ የለችም። ማንም ድንግል ማርያምን ሆኖ እንደገና ሊወለድ አይችልም። የማይሆን ነገር በእሷ ላይ ሆኗል ማለት ነው። በድንግልና ጸንሶ በድንግልና መውለድ፣ እግዚአብሔርን ልጄ ማለት፣ አምላክን በድንግልና ጸንሶ 9 ወር ማቆየት፣ ከዚያም በጀርባ ማዘል፣ ከዚያም ጡት ማጥባት፣ በስጋም በነፍስም ድንግል ሆና አምላኳ ልጄ ማለት የምትችል ይሄ ለሷ ብቻ የሆነ ለማንም ያልተደረገ ለማንም የማይደረግ ነው። አንዲት ሴት ብቻ ሆና አልቋል። ዓለም እንደዚህ ተፈጽሟል።